ህጋዊና ህዝባዊ መንግስት ለማጽናት ብቸኛው መንገድ ምርጫ ነው። ህጋዊ መንግስት በአንድ ሀገር ላይ ያለ መንግስት ህጋዊ መንግስት ነው የሚባለው ምርጫ ሲያካሂድ ነው። በአንድ ሀገር ያለ መንግስት ህዝባዊ መንግስት ነው የሚባለው በህዝብ ቅቡልነት ያለው መንግስት በህዝብ የተመረጠ መንግስት ሲሆን፣ ህዝባዊም ህጋዊም የሆነ መንግስት የሚካሄድበት ደግሞ ወይም ደግሞ ዋናው መንገድ ደግሞ ምርጫ ነው እንደምታውቁት ማለት ነው። በምርጫ ሁሉ ተፎካካሪ ፓርቲዎች ሀሳቦቻቸውን፣ ፕሮግራሞቻቸውን ለህዝብ በይፋ አቅርበው ህዝቡ ደግሞ መራጩ አጠቃላይ ማህበረሰብ ደግሞ ይሄኛው ፕሮግራም ይበጀናል፣ ይሄኛው ፕሮግራም ጥቅሞቻችን ያስጠብቅልናል፣ ይሄኛው ፓርቲ ጥያቄዎቻችን ይመልስልናል ብሎ ከሁሉም ፕሮግራሞች አመዛዝኖ የሚሻለውን ፓርቲ ወይም ደግሞ ጥቅሜን ያስከብርልኛል የሚለውን ፓርቲ የሚመርጥበትና የመንግስት ስልጣን የህዝብ መሆኑን በተግባር የሚረጋገጠው በምርጫ በሚሰጠው ውሳኔ መሰረት ነው። ስለዚህ ምርጫ ሲባል ለማህበረሰቡ ይዘንለት የምንቀረው ፕሮግራም፣ በዛ ፕሮግራም ላይ ተመስርቶ ደግሞ ማህበረሰቡ የሚፈልገውን የሚመርጥበት መንገድ ነው። የስልጣን ምንጭ ነው። ሶርስ ኦፍ ፓወር ነው። የስልጣን ምንጭ ነው ማህበረሰቡ ሲባል ማህበረሰቡ የፈለገውን በምርጫ ከተወዳዳሪዎች መካከል የፈለገውን ፓርቲ የፈለገውን መንግስት ወደ መንበረ መንግስት የሚያመጣበት ወይም ወደ ስልጣን የሚያመጣበት ብቸኛው መንገድ ምርጫ ነው ማለት ነው። ስለዚህ በዚህ ዓመት እኛ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል ለማህበረሰባችን ቀርበን ፕሮግራሞቻችን አስተዋውቀን የሰራናቸውን ስራዎችን እስካሁን የሰራናቸው ስራዎችንና ግጥምቶችን ለማህበረሰባችን ነግረን ለምርጫ የምንወዳደርበት ጊዜ ነው። መሪ ቃላችን ደግሞ ኢትዮጵያን ወደ ተምሳሌት ሀገር፣ በሚቀጥለው ምርጫ ብልጽግና ቢመረጥ ኢትዮጵያን ወደ ተምሳሌት ሀገር እናሸጋግራታለን በሚል ትልቅ ብዙ ኢንተርፕሬት ሊደረግ የሚችል ሞቶ ተመርጦ በዛ መሰረት ስራዎች እየተሰሩ ያለ መሆኑን ለማስገንዘብ ነው። ሰባተኛው ሀገራዊ ምርጫ እንደ ፓርቲ በአንድ በኩል ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ፣ አሳታፊና አካታች እንዲሆን፣ በሌላ በኩል ደግሞ ምርጫውን ፓርቲያችን በድጋሚ በማሸነፍ የጀመራቸውን ሁለንተናዊ ብልጽግና እንዲያስቀጥልና ያቀዳቸውን ግቦች በማከናወን ኢትዮጵያን ወደ ተምሳሌት ሀገር የማሻገር ግቦችን አስቀምጦ እየሰራ ነው። የምርጫ ግቦቻችን በዚህ ዓመት የምናደርገው የምርጫ ግብ ሁለት ግቦች ናቸው። ሁለት መንትያ ግቦች አሉ። እነዚህም ምርጫው ፍትሃዊ እንዲሆን፣ ሰላማዊ እንዲሆን፣ አካታች እንዲሆን፣ አሳታፊ እንዲሆን በአንድ በኩል ብልጽግና አበክሮ ይሰራል። ሁሉም ማህበረሰብ እንዲሳተፍበት፣ መምረጥ ያለበት የህብረተሰብ ክፍል ሁሉ እንዲሳተፍበት፣ መሳተፍ ብቻ ሳይሆን ምርጫው ሰላማዊ ሆኖ እንዲጠናቀቅ የተለያዩ ስራዎችን የሚሰራበት፣ ፍትሃዊ እንዲሆንም የተለያዩ ስራዎችን የሚሰራበት፣ አካታች ያ ብቻ ሳይሆን ምርጫው አካታች እንዲሆን ማለት ሌሎች ተፎካካሪ የፖለቲካ ፓርቲዎች ሀሳቦቻቸውን በነፃነት በተለያዩ የሚዲያ አማራጮች አቅርበው ማህበረሰቡ እንዲመርጣቸው እድልም ጭምር የሚሰጥበት፣ ከዚህ በፊት ስናደርግ እንደነበረው አካታች የሆነ የፖለቲካ ስርዓት እንከተላለን ብለን ስንል እንደነበረው በምርጫውም አካታች እንዲሆን በአንድ በኩል እነዚህ ጉዳዮች እንዲፈጸሙ በአንድ በኩል ብልጽግና ይሰራል፣ መንግስትም ይሰራል። በሌላ በኩል ደግሞ የብልጽግና ፍላጎት ብልጽግና በአብላጫ ድምፅ አሸንፎ
የጀመራቸውን የብልጽግና ስራዎችን እንዲያስቀጥልና በሚቀጥለው የምርጫ ዘመን ያቀዳቸውን እቅዶች በመተግበር በእርግጥም ኢትዮጵያን ወደ ተምሳሌት ሀገር እንዲያሻግራት የሚያስችል ስራዎችን የሚሰራ ይሆናል ማለት ነው። ስለዚህ ምርጫ በዚህ ዓመት የያዝናቸው የምናሳካቸው ግቦች እነዚህ ሁለቱም ግቦች ይሆናል ማለት ነው። በሰባተኛው ሀገራዊ ምርጫ የፓርቲያችን ማኒፌስቶና ምልክት ይፋ የማድረግና የማስተዋወቅ መርሃ ግብር ስናካሄድ ኢትዮጵያን ወደ ተምሳሌት ሀገር ማሻገሪያ ፍኖተ ካርታ ለህዝባችን በማበርከት ይሆናል። ፍኖተ ካርታችን ምንድን ነው? ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን ስንል እንሰራቸው ስራዎች ምንድን ናቸው የሚለውን ነው ይዘን የምንቀርበው። ዋናው መወያያችን፣ ዋናው አጀንዳችን፣ ዋናው የምርጫ መቀስቀሻችን ይዘነው የምንቀርበው ፍኖተ ካርታ ይሆናል ማለት ነው። በሁሉም ፕሮግራሞች በኢኮኖሚ ፕሮግራም ይዘነው የምንቀርበው ፍኖተ ካርታ ምንድን ነው? በፖለቲካ ፕሮግራም ይዘነው የምንቀርበው ፍኖተ ካርታ ምንድን ነው? በውጭ ግንኙነት ፖሊሲያችን ይዘነው የምንቀርበው ፍኖተ ካርታ ምንድን ነው ብለን ለህዝብ ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን ስንል ፍኖተ ካርታው ይሆናል ማለት ነው የሚመራን። ከህዝብ ጋርም እንዲመርጠንም እንዳይመርጠንም የሚያደርገው የምናቀርበው ፍኖተ ካርታ ይሆናል ማለት ነው። ስለዚህ እነዚህ ፍኖተ ካርታዎች ምንድን ናቸው የሚለውንም በትክክል ምንለይበትና በዛ መሰረት ምንሰራበት ይሆናል ማለት ነው። የሀገራችንን የዘመናት የዲሞክራሲ ስርዓት ስብራት በሚገባ መጠገን ችሏል። የዲሞክራሲያዊ ስርዓትን ከገነቡ የተግባር ስራዎች መካከል በተቃርኖ የቆዩ የፖለቲካ ኃይሎች ወደ ሀገራቸው ተመልሰው ሰላማዊ ትግል እንዲያደርጉ የማድረግ፣ የህግ ማዕቀፎችን የማሻሻል፣ ዲሞክራሲያዊ ተቋማትን የማጠናከር፣ የዲሞክራሲ ባህል የማጎልበትና በመደመር እሳቤ የመንግስት ኃላፊነቶችን በፍትሃዊነት የማጋራት ተጨባጭና አዳዲስ የፖለቲካ ባህሎችን መፍጠር ችሏል። ይህ ከፖለቲካ ስርዓቱ አኳያ ያመጣቸው ለውጦች ነገ ከነገ በኋላ ማጠናክሮ ቢቀጥላቸው ውጤቶች ናቸው። ፓርቲው በመደመር እሳቤ እየተመራ በህብረ ብሔራዊ ወንድማማችነት ተሳስሮ በአንድ መንፈስ በመስራት ቀድሞ የነበሩትን የዲሞክራሲያዊ ስርዓት ስብራቶችን በመጠገን በጋራ እድገት ላይ የተመሰረተ ሀገረ መንግስት ለመገንባት የሚያስችሉ ሁኔታዎችን መፍጠር ችሏል። በህብር የደመቀችና በመደመር የተጋመደች አንድነቷ የጸና የበለጸገች ኢትዮጵያን ለትውልድ ምንዳ አድርጎ ለማሻገር ፓርቲያችን እየተጋና እምርታን እያስመዘገበ ይገኛል። የብዝሃ ማንነትና ቋንቋ ባለቤትነታችን ተጨማሪ የስኬት አቅም እንጂ ዕዳ አይደለም ብሎ በጽኑ በማመን አቅም አድርጎ እየተጠቀመበት ይገኛል። ብዝሃነት የመግባባት ዲሞክራሲን የሚገነባ የኢትዮጵያን የአብሮነት እሴት የሚያንጽ ካስማ ነው። በብዝሃነት ውስጥ ብርታት፣ ውበትና ልዩ ጸጋ የብሔራዊ ገዢ ትርክታችን ማሳያና መገለጫ ነው። ብልጽግና ከሁሉ ለሁሉ በሁሉም ነው ስንል ብዝሃነቶች ተደምረው የገነቧት ጠንካራ ኢትዮጵያን እንገነባለን ማለት ነው። ፓርቲያችን በምርጫ ዘመኑ በኢኮኖሚው፣ በማህበራዊና በዲፕሎማሲ ረገድ ቃልን በተግባር ያሳየበት፣ ኢትዮጵያ በታሪኳ ለመጀመሪያ ጊዜ ስንዴ ከውጭ እርዳታ ጥገኝነት የተላቀቀችበት፣ መንግስት የሀገራችን ኢኮኖሚ ከተረጅነትና ጥገኝነት አላቆ የኢኮኖሚ ሉዓላዊነትና ብልጽግናን ለማረጋገጥ ሀገር በቀል የኢኮኖሚ ሪፎርምን በቁርጠኝነት እየሰራ የሚገኝበት፣ በብዝሃ ዘርፍ ኢኮኖሚ ግንባታ፣ በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በማዕድንና በአይሲቲ ዘርፎች በርካታ ስኬታማ ውጤቶችን በማስመዝገብ ከዕዳ ወደ ምንዳ የተሻገረ ኢኮኖሚ መገንባት የተቻለበት፣ ኢንዱስትሪያዊት ኢትዮጵያን በመገንባት ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ትላልቅ ውጤቶች የተመዘገቡበት፣ የማህበራዊ ልማት ስራዎች፣ የትምህርትና የጤና ስርዓት ስብራቶችን ለመጠገን
በተደረገው ዘርፈ ብዙ ጥረቶች መሰረት የተጣለበት የታላቁ ህዳሴ ግድብ ተጠናቆ ስራ የጀመረበት ለዜጎች የሚመጥን የኮሪደር ልማቶች በአስደማሚ ሁኔታ የተሰሩበትና እየተሰሩ የሚገኙበት የገበታ ለሀገር ፕሮጀክቶች ተጠናቀው የቱሪስት ማዕከልና የገቢ ምንጭ እንዲሆኑ ለአገልግሎት ክፍት የሆኑበት ሀገር በምክክርና በሽግግር ፍትህ ቁርሾዋን እየሻረች ነገዋን እየተለመች እንድትሄድ ጥረት የተደረገበት የታላላቅ ሀገር መሪዎችን ያስደመሙ ተግባራት የተከናወኑበትና የውጭ ግንኙነታችን የተጠናከረበት የጉባ ብስራቶች አንዳንዶቹ የተጀመሩበት ሌሎች ደግሞ ለቀጣይ የምርጫ ዘመን የተበሰሩበት በድል የታጀለ ታሪካዊ የምርጫ ዘመን ነው ብሎ መውሰድ ይቻላል። የብልጽግና መንግስት በታላቅ ቁርጠኝነት ያስመዘገባቸው እነዚህ ዙሪያ መለስ ድሎችን አስጠብቆ በማስፋትና በማላቅ የህዝብን ተጠቃሚነት ለማረጋገጥ በትኩረት የሚሰራ ይሆናል። ያስመዘገብናቸው ውጤቶች እንዲቀጥሉ፣ ህልማችን እውን እንዲሆን፣ ሀገር እንዲጸና የብልጽግና ፓርቲ የምርጫ ምልክት የሆነውን የስንዴ ነዶ ይምረጡ።